በአይነቱ አለ የቢዳ አይነት ኢትዮጵያ ሁሉም አለ ሱናውና አዛ ከላም ዙር ቅድም ሼክ ተናግሯል ላምን ሚያሲቅ ንግግር ነው ይሄ እዚህ ኦርቶዶክስ እዚህ ካቶሊክ አለ እዚህ አጆባ አለ እዚህ ጴንጤ አለ እዚህ ሐዋርያት አለ እዚህ ለወንጌላውያን አለ እዚህ ውሃ እምነት አለ እዚህ ላይ አህባሽ አለ እዚህ ላይ ተብሊግ አለ እዚህ ላይ ቁርአንያ አለ እዚህ ላይ ተክሲር አለ እዚህ ላይ ኢኽዋን አለ እዚህ ላይ ሙያል አንድነን ሱብሃንአላህ ما أبعد هذا القول من الحق من يكون فراق ንግግር ነው እንደዛ ከሆነ ኹጥባ ማያስፈልግ ሁሉ በቃ አለ ሱና ማሻአላህ ወልጭ ብለው ገብ ምን ያስፈልጋል ሱኒ ነው ሙስሊም ነው ረድ ነቅብና ምን ያስፈልጋል ላ والله አላህ ለልቢዳ አላህ ለልቢዳ በሀገራችን እያንዳንዱ ሲሙን አንስተን እንናገራለን ገድ ዋጅብ ወማላትም الواجب الا به ሌባን ሌባ ነው ካልተባለ ህዝብ አይነቃበትም ተግባባን አይደለ ሌባን ደግሞ ሌብነቱን አይተውም ሌብነቱ ካልተናገ ሰው ፊት ሌባ ነው ቢላካርክ ያፍራል በቤቱ ሊቀመጥ ይችላል ወይም ተውበት ሊያደርግ ይችላል ወይም የበላውን ዕቃ የወሰደውን ሊመልስ ይችላል ደግሞ ይሄ ሌባ ባያንስ አቂዳን አልሰረቀም ነበር ምንድነው ማቴሪያል አምዋል አይደል እነዚህ አቂዳ ልብን የሰረቁ ናቸው ተግባባን አይደል واعظم السرقه سرقه العقيده سرقه المنهج سرقه المنهج واعظم السرقه سرقه المنهج والعقيده عقيدان منهج يمسرقوا حق سرقه هو اخذ شيء كفيه بدبك عند ነገር ምንድነው መውሰድ ማለት ነው አይደል እንዴ እነዚህ ሐቅን ያወቁ ሰዎች አቂዳቸው ከአቋማች እንዲሸራተቱ ማለት የሌባ ሌባ ሙጣፊፊን እነዚህ ናቸው والله تعالى يقول ويل للمطففين من አይነት ናቸው الذين اذا اكتالوا على الناس يسووا اذا كانوا وزنوا يخسرون ገንዘብ ነበር ማቴሪያዊ ጉዳይ ነበር አይደል ዱንያዊ እነዚህ አቂዳ ጀነትን ያሳጣ ጀሃነምን ያስገባ ጉዳይ ከሚሰርቀው የበለጠ ሌባ አለን የለም ስለዚህ አማናት ይሉባቸዋል ዛሬ ከባድ